እንደምናመሻችሁ እንደምናድራችሁ እንደየሰዓታችሁ አቆጣጠር በያላችሁበት አህጉር ሰላማችሁ ብዝት ይበልልኝ። እኔ ስሜ ጀነት ማንደን ባላለው የምኖረው ጀርመን ሀገር ነው። ወደዚህ ካምፓኒ እንድቀላቀል ያደረገችኝ በጣም መልካምና ቅን የሆነች እህቴ በሳውዲ አረቢያ የምትኖር መሰረት ሰለሞን ትባላለች። መሰረት ሰለሞን ወደዚህ ካምፓኒ እንድቀላቀል ስታናገረኝ በጣም ደስ በሚል ትህትና በተሞላው ደስ በሚል ንግግር ነበር የምታነጋግረኝ። መሰረት በጣም ደስ ብሎኝ እኔ ኤሮፓ ሀገር እያለሁ እሷ አረብ ሀገር ሆና እቺ ልጅ ምን ያህል ጭንቅላቷ ብራይት ነው እኔ የጋበዘችኝ ደስ በሚል ንግግር ብዬ በጣም በጀግንነቷና ጎበዝ ስለሆነች ደስ ብሎኝ እሺ አልኳትና እስኪ አንዳንድ ኢንፎርሜሽን ላኪልኝ አልኳት። ከዛ ያንን ኢንፎርሜሽን ላከችልኝና ወደዚህ ካምፓኒ እንድቀላቀል ዋና መንገድና እየረዳችን እህቴ የመወዳት መሰረት ሰለሞን ናት። እንዲሁም ደግሞ አፕላይ ላይ ከኬንያ ናይሮቢ ጎቶም ወልዱ ነው። ጎቶም ወልዱ በጣም ትህትና በተሞላበት በቅንነት እንድንረዳ የሚያስፈልገንን ነገሮች በማስረዳት ወደዚህ ካምፓኒ ደግሞ የበለጠ እሱ ሊጋብዘኝ በጣም ጥሩ የሆነ ጽሁፍና መልእክት በመላክ እንዲሁም ያልገባኝን ነገር እንዲገባኝ በማድረግ በማስተማር ወደዚህ ካምፓኒ እንድቀላቀል ረዳኝ ማለት ነው። ደግሞ እሺ ብዬ የዛ ካምፓኒ ውስጥ ገባሁኝ። በስገባ ያው እንደ ማንኛውም ሰው የሚደረገውን ነገር አድርጌ ከካምፓኒው ጋር ተቀላቀልኩ ማለት ነው። እና ካምፓኒውን ከተቀላቀልኩ በኋላ ግን በጣም የሚገርማችሁ ደስ የሚል ትምህርት አለ። በቀን ነው ትምህርቱ። በራሳችን በምናውቀው ማይንዳችን በተቀበለው ስለተሰጠን የቤት ስራ ወይ ስለተሰጠን መልእክት ራሳችን በድፍረት መናገር እንድንችል እንደገና ደግሞ የገባንን ነገር እዛ ላይ እንድናስተላልፍ ጥሩ መልእክት ነበር የሚተላለፍልን። ትምህርቱን በጣም በደስታ ጣማርኩት። በጣም የሚገርመው የሚደንቁ ብዙ መልካም ወንድሞቼ እህቶቼ በዚህ ግሩፕ ውስጥ አሉ። በጣም ነው ደስተኛ የሆንኩት በእውነት ስለነሱ እግዚአብሔር በጣም አመሰግናለሁ። ምክንያቱም ጀግናዎች ናቸው። በቃ ጊዜያቸውን፣ ስራቸውን እንዴት አድርገው ራሳቸውን ትልቅ ማድረግ እንደሚፈልጉ ነው የተረዳሁት። እኔ በጣም ነው በእነሱ የኮራሁት። እንዲሁም ደግሞ ብዙ ነገር